በአገዛዙ መካከል አለመተማመን በጣም እንደተፈጠረ በአገዛዙ ሹመኞች አመራሮች መካከል በተደጋጋሚ እየተነገረ ነው ያለው። ይህች የአብይ አህመድ ንግግር ያን የምታመላክት ነች። አንድ እንስማውና በሷ ወደ ሌሎች መረጃዎች እንሂድ። አልፎ አልፎ ትንሽ ሰው ስለሆንኩ ብልጭ ልብኛል እና ምንድነው ብሎ ጠየቀኝ አንድ ወዳጄ። ነገርኩት። እንትና እኮ እንዲህ እንዲያደርገው ሰው የእናንተ ውስጥ እኮ ስንት ጉዳም ሰው እንዳላጣጡ ያን ጉዳም ሰው ስታየው ብልጭ ይልባል፣ ትረሳዋለህ። ሰውየው የምታውቅ አይመስለውም የሚሰራውን ስራ። ዝም ብለህ ምንም ነገር ሳታውቅ እዚህ መቀመጥና እዚህ ውስጥ ያለን ነገር እያወቅ እዚህ መቀመጥ በጣም የተለያየ ነገር ስትሆኑ ይገባችኋል። ሊያፈርስ እየሸረበ ያለ ሰው እዚህ ውስጥ እያለ እንዳወቅ ውጣ ሂድ ከዚህ ብለህ ማባረር እንደምትችል እያወቅ ተቀምጦ ስለ መልካምነት ስለ ሞራል ኢንተለጀንስ ከአንተ ጋር ቁጭ ብሎ ሲሰማና ኖቲስ ስታይ ይሄም እንደሰማችሁት ነው። ሰው ስለሆንኩ አልፎ አልፎ ብልጭ ይልብኛል አለ። እኔ አልፎ አልፎ ብቻ አይደለም ሁሌ ነው ብልጭ የሚልበት ነገሩ። ለምንድነው ግን እንደዛም ሆነው አላያችሁ? እዚህ ተቀምጬ እየመራው ከመካከላችን እኛን ተመሳስሎ ውስጡን እየሸረሸነ ያለ ሰው እንዳላውቃለሁ። እናንተ ስለማይገባችሁ ያን ሰው ባየሁት ቁጥር ነው ብልጭ ያለብኝ ነው እዚህ እየተረበሽኩ። እዚህ አንድ አዳራሽ እንቀመጥ እንጂ ማስታወሻ አውጥተን እንጻፍ እንጂ የምናገረውን ተራማጆች እንምሰል እንጂ ከኛው ጋር ማን እንደሚሸረሽረን ስለምሰማ ስለማቅ እንዲህ አንዳንዴ ብልጭ የሚልብኝ ያን ሰው ሳየው ነው። ስለዚህ ተረዱኝ እያለ ያሸማቅቃቸው። ከእናንተ መካከል መረጃ የሚያቀብል ከዚህ የሚያወጣ እኛን የሚቦረቡር አለ እያላቸው አክቹዋሊ በዛ ብቻ አይደለም፣ በመከላከያም ውስጥ ይህን ነገር እየሰማ ነው። እርስ በርስ አለመተማመኑ እየከፋ ነው የመጣ እና አብይም ይሄን ያረጋግጥ። ስለዚህ እዚህ አንዳንዴ ስቆጣ ያልሆነ ነገር ስትመለከቱ ተረዱኝ። ዝም ብዬ እንደናንተ አይደለም የተቀመጥኩት። እዚህ ተቀምጬ ስመለከት ያን ሰው አያቸዋለሁ እነዛን ቦርቧሪዎች። ያኔ ረበሻለሁ ውስጤና ብልጭልብኛል እያለ እያስፈራራቸው ነው የሚገኘው። ተመልካቾቻችን ከአሁን በፊትም ሁላችሁም እንደምታውቁት እኛን ከውስጥ ልትቦረቡሩን አትችሉም፣ ከውስጥ ቦርቡረን መጣልን ስለምናውቅበት በእኛ ቴክኒክ ልትጥሉን አትችሉም እያለ ከመካከላቸው ቦርቧሪ እንዳለ ሲናገር ነበር። አሁን ደግሞ ያው ነገሮች እየለዩ ስለመጡ ነው ተመልካቾቻችን። ቀደም ሲል እንደነገርኳችሁ በመከላከያ መካከል ነው የዚህ አይነት ነገር የተፈጠረው። በከፍተኛ አመራሮች መካከል ከፍተኛ ልዩነት ነው የተፈጠረው። ከመካከላችን ሆነው መረጃ ሳልፈው ይሰጣሉ የሚል ማለት ነው። ሌላው ተመልካቾቻችን ይህን ተከትሎ በደብረ ማርቆስ ከተማ በቅርብ ርቀት የምትገኘው አማኑኤል ከተማ ላይ ከባድ የሆነ ውጊያ ሲደረግ ነው በዛሬው ዕለት የዋለው። ከስፍራው የደረሰን መረጃ እንደሚያመለክተው ተመልካቾቻችን አሁን ከመሸ የደረሰን መረጃ አማኑኤል ከተማ በአርበኞቹ ቁጥጥር ስር ሙሉ በሙሉ መግባቷን ነው። በተደጋጋሚ የምትያዝና የምትለቀቅ ከተማ ነች። ወታደራዊ ስትራቴጂክ ጠቀሜታ ያላት ከተማ ነች። ታሪካዊት ከተማ ነች። ይህች ከተማ አንዴ መከላከያው አንዴ አርበኞቹ ይዟት ነበረ። በዛሬው ዕለት በነበረው አውደ ውጊያ ግን ሙሉ በሙሉ በፋኖች ቁጥጥር ስር መግባቷን አሁን እየደረሰን መረጃ ያመለክታል። ይህን ውጊያ ተከትሎ ያሉት ዝርዝር መረጃዎች ግን አልደረሱም ተመልካቾቻችን። ሌላው ተመልካቾቻችን አድማጮቻችን በወልቃይት ጥብቅ የሆነ አስቸኳይ ወታደራዊ ስብሰባ ተደርጓል። በተለይ በአፋር በሚሊያ አካባቢና በጮይበር አካባቢ ውጊያ መቀስቀሱን ተከትሎ በወልቃይትም ሊቀሰቀስ ይችላል በማለት ጀነራል ብርሃኑ በቀለ ወደ ወልቃይት በመሄድ ከነ ኮሎኔል ደመቀ ከነ አቶ አሸተ ደምለው ጋር በመሆን አስቸኳይ ስብሰባ መቀመጡ ነው የታወቀው። በስብሰባው እንደነገርኳችሁ ኮሎኔል ደመቀን ጨምሮ በአማራ ክልል ስር የተዋቀረውን አስተዳደር የሚመሩ አመራሮችም ተገኝተውበታል። በተጨማሪም በምክትል አስተዳደር ርዕሰ ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ፣ የምዕራብ ዕዝ ዋና አዛዥ ብርጋዴር ጀነራል አማረ በአታ፣ የዞን ዋና አስተዳዳሪ አቶ አሸተ ደምለው ተሳታፊ ነበሩ። በዚህ ስብሰባ ላይ በስብሰባው ላይ በአካባቢ ያለው ኃይል ለግዳጅ መዘጋጀቱ የወልቃይት ዘብ የሚባለው ነው በደንብ ማብራሪያና ገለጻ ተሰጥቷል። ለግዳጅ የተዘጋጀ የፖሊስና የሚሊሻ ጥምር ኃይልም በበቂ ሁኔታ አለ ተብሎ ተገልጿል። በግዳጅ ያሉ የሚሊሻ አባላትም የተሰጣቸውን ግዳጅ በአግባቡ እየተወጡ ነው የሚል ግምገማ ቀርቧል። የዛሬው ስብሰባ ዋነኝነቱ ያስፈለገበት ሁኔታ ላይ ህወሓት ልክ በአፋር እንደጀመረው ሁሉ በወልቃይትም ላይ
በሌላ በዚህ ግንባር ጥቃት ሊፈጽም ይችላል የሚል ነገር ነበረ። በዛ በአካባቢ ያሉት አመራሮች ማለት ያው እነ ኮሎኔል ደመቀና ታሸተ ማለት ናቸው ለውጊያ የተዘጋጀ ኃይል አለ ብለው ሪፖርት ማቅረባቸው ነው በዛሬው ስብሰባ ላይ የተነገረው። በጣም የሚገርመኝ ግን ተመልካቾቻችን ልብ በሉ ምን እየተካሄደ እንዳለ በአብይ ድራማ እነ ጌታቸው ረዳ ጋር እየተዋጋ ያለው በዛ በአፋር ግንባር ያው የህወሓት ኃይል ነው። ህወሓት ለህወሓት ነው ውጊያ ትናንት የተቀሰቀሰ እየተደረገ ያለው ማለት ነው። ዛሬ እነ ኮሎኔል ደመቀ ኃይል አዘጋጅተናል ለውጊያ ብለው የሚያደራጁት ኃይል ህወሓት እንዲዋጋ ከነማን ጋር አብረው ማለት ነው ከነ ጻድቃንና ከነ ጌታቸው ረዳ ጋር ሆኖ ህወሓት እንዲዋጋ ነው የተፈለገው። ይሄ ወልቃይት ዘብ የተባለው ትናንት እነ ጻድቃን እነ ጌታቸው በዛ ግንባር ጀምረዋል። ደግሞ በዚህ እነ ደመቀ ዘውዱ ህወሓት ጋር እንዲዋጉ ማለት ነው። እንበልና አይሆንም እንጂ እንበልና ሁለቱ ኃይሎች አሸነፉ ቢባል የነ ጌታቸውና የነ ኮሎኔል ደመቀ ኃይል ተባብረው እንደዚህ ዘምተው ህወሓትን አሸነፉ ቢባል መጨረሻው ምን ሊሆን ነው ብላችሁ ራሳችሁ ሂሳብ ውስጥ ሰሩ። ቀላል ሂሳብ። በወልቃይት ጉዳይ እንደገና ሁለቱ ሊዋጉ ሁለት እኮ እሳትና ጭድ ናቸው። እነ ጌታቸው ረዳና እና አሸተ ደመቀ እነ ጻድቃንና እነ ኮሎኔል ደመቀ እሳትና ጭድ ናቸው። ሁለቱም በተመሳሳይ ሰዓት ለውጊያ እየተንቀሳቀሱ እያንቀሳቀሳቸው ነው። ስለዚህ እኛም ዝግጁ ነን ብለው እነሱም ለመዋጋት ናቸው። ከተዋጉስ በኋላ ከተዋጉና ውጊያው ካለቀ በኋላ እርስ በርሳቸው መዋጋታቸው አይቀርም። የሆነ ሆኖ እየሆነ ያለው ነገር በጣም አስቀያሚ ነው። በዛ አካባቢ የሆነ ያለው ነገር እኔ ተስፋዬን የቆረጥኩት በተለይ ይሄ የድራማ የሆነ ምርጫ ደርሷል የተባለ ጊዜ አንዴ ኮሎኔል ደመቀ ዘውዱ ሲናገር የሰማሁትን ነገር ከሰማሁት በኋላ በግልጽ ብልጽግናን ሲያውጅ ስለሰማሁት ተስፋ ቆርጫለሁ ከዛ አካባቢና ካላዳመጣችሁት ይሄን እስኪ ባጭሩ ስሙት። ብልጽግና እንደ ተራ ፓርቲ ሳይሆን እኛ ደክመን ታግለን የፈጠርነው ያመጣነው ድርጅት ነው እንጂ ተራ ድርጅት ነው ብለን እኛ አናስብም ማለት ነው። ስለዚህ ብልጽግና የተፈጠረው ከወልቃይት ጠገዴ የአማራ ማንነት ትግል ማግስት ስለሆነ የዚህ ውጤት የዚህ ፍሬ ብልጽግና ነው ብለን ስለምናስብ ይሄው ነው ብልጽግና የኛው ነው ያለን በአደባባይ በግላጭ ሌላ ብልጽግና አይደለም። ኮሎኔል ደመቀ ይህን ሲል የአማራ ህዝብን ክልሉ ሁሉ እየጨፈጨፈ ያለው ብልጽግና የኛው ነው ያለ ሌላው አይደለም። ስለዚህ ብልጽግና ነኝ እያላችሁ ብልጽግና ደግሞ በአሁኑ ሰዓት ላይ የአማራ ህዝብ እየታገለው ያለ ኃይል ነው። ስለዚህ ከዚህ በኋላ ምንም ተስፋ የሚያስቆርጥ ነገር ነው እዛ አካባቢ ያለው ነገርና ዛሬ ህወሓት እነ ጌታቸው ረዳ ጋር አብረው አብይን ለመከላከል ለውጊያ ቢነሱ ሊገርመን አይገባም። ነገ ጧት ግን እርስ በርስ መባላቸው አይቀርም። ተመልካቾቻችንና እዛ አካባቢ ተስፋ ማድረጋችሁን አቁሙ ይባላል አንዳንድ ያለ ወደዛ ማየታችን ከዛ አካባቢ ተስፋ ማድረጋችንን ካቆምን ቆይተናል ብንላችሁ ተመልካቾች ብልጽግና ነኝ ብሎ ደረቱን ነፍቶ ቲሸርቱን አድርጎ ነው ሲቀሰቅስ የነበረው ማለት ነው። ስለዚህ ሊገርመን አይገባም ተመልካቾቻችን፣ አድማጮቻችን። ሌላው ወደ ኦሮሚያ ስንሄድ በሰላሌ በኩዩ ቀጠና በዱባባ አጋሎ ቀበሌ እና በተለያዩ ቦታዎች የሚኖሩ የኦሮሞ ተወላጆች ንጹሃን ማለት ነው ልጆቻችሁ የኦሮሞ ነጻነት ሰራዊት አባላት ናችሁ ተብለው ቤታቸው መንደራቸውና አካባቢያቸው ተቃጥሎባቸዋል በዛሬው ዕለትና አቤቱታ እያሰሙ ነው የሚገኙት። ለዚህ ምክንያቱ ምንድነው? ልክ በአማራ ክልል እንዳየነው የነምሪ ወዳጆና የሌሎች አርበኞች ቤተሰቦች በእነሱ ምክንያት ቤታቸው እንደተቃጠለ በደል እንደደረሰባቸው ሁሉ ኦሮሚያ ክልልም የሚያውቋቸውን እየሄዱ በየቀበሌው ልጅሽን ወደዛ ልከሻል፣ ልጆቻችሁን ወደዛ ልካቸው ገብተዋል በሚል ቤቶቻቸውን እያቃጠሉባቸው እንደሆነ በዛሬው ዕለት ከሰላሌ ኩዩ ዲስትሪክት የመጣው መረጃ ያመለክታል።